ጌታ ነው። እስቲ ክብር ለእግዚአብሔር አምጧል። እስቲ ክብር እልልታ ጩኸት ሃሌሉያ ኢየሱስ በዚህ ድንቅ ነው። ሃሌሉያ ኢየሱስ ጌታ ነው። ለሷ ስለሆነ የቆምኩት እሺ ማን የጠበቀ ትቆማለች ብሎ እኔ ለኔ እንግዳ ነውና አንዴ ቆመን ለጌታ ክብር እናምጣ። ክብር ለኢየሱስ ይሁን። ሃሌሉያ ያድናል 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 ያድናል። እጃችሁን ከፍ አድርጉና ድንቅ ነው በሉ ጌታን። ሃሌሉያ ኢየሱስ ጀግና ነው። አሜን። እሺ ሃሌሉያ። እኔ እንደገና ለጌታ ክብር እናምጣለት። ተባረኩልኝ። ቁጭ በሉ ቁጭ በሉ። ዋው አልጠበቅኩም፣ እኔ እውነት አልጠበቅኩም። ዋው ማይክስ ጃስቲ እግዚአብሔር ስሙ ይባረክ። አሜን። ሃሌሉያ ኢየሱስ ያድናል። ሃሌሉያ ስሙ ደረሰ። ማንም አይደለም ግን እግዚአብሔር ስሙ ይባረክ። አሜን። እግዚአብሔር ስሙ ይባረክ። አሜን። ሃሌሉያ አሜን። ሃሌሉያ አሜን። እውነት እግዚአብሔር ይሰራል። አሜን። ይሰራል። ወደለ ይሰራል። አሜን። ግን እኔ እዛ ሰዓት አለቀ ጉዳይ አለቀ በቃ። እኔ እንደዚህ ቆማለሁ ብዬ አላሰብኩም። እውነት ተባረክ ጌታ ሆይ ተባረክ። እስቲ ክብር ስጡ ለጌታ ስጡ። ሃሌሉያ እግዚአብሔር ቃል ሕዝቅኤል መጽሐፍ ላይ የደረቁ አጥንቶች በሕይወት ትኖራላችሁ ወይ? ሃሌሉያ እግዚአብሔር ቃል እንደዚህ ይላል። የሕዝቅኤል መጽሐፍ 37 ከቁጥር 1 እግዚአብሔር እጅ በላይ ነበረ። እግዚአብሔር በመንፈስ አወጣኝ፣ አጥንቶቼ በሞላበት በሸለቆ መካከል አኖረኝ። እነርሱም አንጸር በዙሪያችን አሳለፈኝ። ማን ነው አሳለፈ? እግዚአብሔር ነው። ዛሬ ሰባኪ ተወልደዋል። እነሆ በሸለቆ ፊትን እጅግ ብዙ ነበረ፣ እነሆ እጅግ ደርቆ ነበረ። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉ አለ። ማን ነው የሚጠይቀው? እግዚአብሔር። ሕዝቅኤል እንደዛ አለ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አለ። አሜን። እርሱም እንዲህ አለ፣ እነዚህ አጥንቶቼ ላይ ትንቢት ተናገረ። እንድን በላቸው፣ እነዚህ የደረቀች አጥንቶቼ ሆይ እግዚአብሔር ቃሉ ምን ሆኑ ስሙ። ጌታ እግዚአብሔር ለነዚህ አጥንቶቼን እንዲህ ይላል፣ ጅማት ይሰጣቸዋለሁ፣ ስጋዬም አወጣቸዋለሁ፣ በእናንተ ላይ ቁርበትን ይዘረጋለሁ፣ ትንፋሽም አገባባቸዋለሁ፣ በሕይወትም ትኖራላችሁ። እኔ እግዚአብሔር እንዲህ ይላል። አሜን። እግዚአብሔር ዛሬ ኑር ያለ አሜን። ሃሌሉያ። ከዛ የአጥንቶቼ እንደገና በእግር ምን ሆኑ ቆሙ። እኔ ዛሬ ቆማለሁ ብዬ አላሰብም። እውነት ሞታለሁ ብያለሁ። እውነት ነው። አለቀ ጉዳይ ብያለሁ። ሃሌሉያ ኢየሱስ ጌታ ነው። በእውነት እግዚአብሔር ነው እዛ ቆመ። ሁላችን በጎን ቆማችሁ አባትን እናት ሆናችሁ እግዚአብሔር ባርካችሁ። እኔ እዚህ ቆማለሁ ብዬ አላሰብም። በእውነት የዛ ዕለት የወደቀው ቦታ ላይ አለቀ ጉዳይ ብያለሁ። እውነት ግን እኔ ከወደቀ በኋላ እዚህ ጋር እንዳለ በቃ ተካፍሎ ነበረ እንትኑ እግረ ግን ተመስገን። አሁን እግሯ በመኪና አደጋ ተቆርጦ ተለያይቶ ነበር። ከዛ እዛው ሐኪም ቤት በቃ አሁን በቃ እኔማ ከጎን ያለው ሁሉ እግሬ ቆርጦ ነበር፣ እጄ ቆርጦ በቃ እኔ ቆርጫለሁ ዛሬ እንደዚህ ነው እንደብዬ በቃ በጣም በቃ እንትን ሆነ።
ግን ተመስገን እኔ በሰላም ወጣሁ። የዛ ቦታ ላይ የአብ አምላክ ከኔ ጋር ግባ ብያለሁ። እውነት ከዛ እግዚአብሔር ገብቶ ነበር። እዚህ እግዚአብሔር ይሰራል። እግዚአብሔር ይሰራል። እግዚአብሔር እዚህ ይመጣል። በእውነት ከፓስተር ጋር እግዚአብሔር አለ። እግዚአብሔር ሆይ የፓስተር የአባዩ አምላክ ከኔ ጋር ይግባ ብያለሁ። ከዛ ሲገባ ሲወጣ ምንም እንትን የለም። ተመስገን ብረቱ ብቻ አስገብቶ ነበረ። አሁን ግን ትራመጃለሽ በስርዓት? አዎ እኔ እኮ ስትራመድ ሳይ ራሱ ገርሞኛል። ሲተራመጅ እስቲ እውነት ማለት በትር ይዛ እንኳን መራመድ የማትችል እግሯ ተቆርጦ የወጣ ከአልጋ እንዴት ትንቀሳቀሳለች የምንላት ሴት ዛሬ በእናንተ ፊት እንደዚህ እኔ እንደዚህ እግሯ ተመልሶ ትራመዳለች ብዬ እኔም አላሰብኩ። የምሬን ነው የምላችሁ። እና መቼም ለጌታ ክብር ይሁንለት። በእውነት በጣም በብዙ ተጎድታለች። ቤተሰቦቿ ሁሉ እንዳለ ተሰብስበው መጡ። ብዙ መከራ፣ ብዙ ጭንቅ ነበር። እዚሁ ቸርች ላይ ነው የምትኖረው። እዛች በኩል እዚሁ ለመከታተል እዚሁ ቸርች ውስጥ ነው ያስገባናት። ከጎኗ ሰው የለም፣ ያግዛት የለም። እንዴት ሆናለች? ሁሉ ጊዜ ጥያቄ ይሄን ውጭ ሀገር እንኳን እጄ ማስበው ስለሱ እንዴት ሆና ይሆንላለሁ። እና ዛሬ እግሯ እንደዚህ ሰርቶ መራመድ መቻል ለጌታ ክብር ይሁንለታል። ይሄ ለኛ ታምር አይደል? ደስ ብሎሻል? በጣም አስበሽ ታውቂያለሽ? እንደዚህ መኪናስ እግርሽን ቆርጥ እንዲህ ይራመዳለሁ ብለሽ? እኔ አላስብም። እውነት የዛ ለጣፋለ በቃ አለቀ ነው ያልሽው? አለቀ ብያለሁ። እውነት አሁን ስትራመጂ ሰላም ነው። ደህና ነኝ ተመስገን። እግዚአብሔር ትልቅ ነው። አሜን። እንዲህ ልትቆሚ ያደረገሽ እግዚአብሔር። አሜን አሜን። ክብር ለጌታ እንደገና እናምጣለን። አሜን ሃሌሉያ ኢየሱስ። እሺ ሌላ ምን እንደምትይው ነገር? በዛ ላይ ፓስተር እግዚአብሔር ይባርኩ ብሎ እውነት እግዚአብሔር ይባርኩ። ምን አርጌ በእውነት ምን አርጌ ላንቺ እሱ ደረሰልሽ እንጂ ሁላችሁን በእውነት አባት ሆናችሁ እናት ሆናችሁ እህት ሆናችሁ መጀመሪያ የደረሳችሁ እናንተ ናችሁ። እዚህ ጎልጎታ ያላችሁ ሁላችን እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ሁላችሁ ወንድም ሆናችሁ ጎን ቆማችሁ በእውነት ሶስተኛ ወር ነው ግን ማንም አልደረስም። መጀመሪያ እናት አይደለች ወንድም እህት ግን ጎን ቆማ እዚህ ቸርች ያለው ብቻ ነው። እግዚአብሔር ይባርካችሁ። እግዚአብሔር የተባረከ ይሁን። አሜን። ክብር ለኢየሱስ ይሁን። ስለዚህ መኪና አደጋው ሲሪየስ ነው። ሲሪየስ መኪና አደጋ ላግዛት ብዬ ነው። በጣም ሲሪየስ። እናትየዋ ናት እሷ። ብዙ ለማውራት ጊዜ የለንም። አሁን እግሯ ተቆርጦ ወድቋል። መራመድ እንኳን ከአልጋ መነሳት አትችልም። አይደለም ከአልጋ መነሳት እንኳን አትችልም። ተቆርጦ የነበረ ነው። እግዚአብሔር ተአምር አድርጎ ይሄው እየተራመደች አይተናል። ብዙዎቻችሁ ደግሞ ለዚህ ስለጸለያችሁ በጎና ስለቆማችሁ የጎልጎታ ምእመናን ሁሉ ጌታ ኢየሱስ ይባርካችሁ። ኦሳሱን ታይመር ነው አንጀቶ ጋላታይ ጎዳ ሲጊዶ ጋላታይ ጎዳ ሲጊዶ ሀጋዳን ካንተ ወሲዮ ባንቶ ሳይንተ ናሲዮ ኦሳይ ታናታና ዮሲስ መርናው አሱንታ አንጀቶ ወላይታቶ ኤሪያ አሳይ ዳርዋታው አማርኛ በእነግሻው ወላይታቶ ኤሪያ አሳይ ያጊስ ጎዳ ያናይታና ጦሳውነ ደራሳ ያገዳ ጋመ ደረግ ያኒ ሲና ኡቃላጋ ያጊ ታና ጋርሳውንስ ያኒ ዮግሻው አነ ሲዙቶ ይዱቶ ጦሶነ ደራሳ ያጊ መዝሙር ያየጣና ኤሪያ ኤረና ይካ ጦሳ ቃለ ኤረተስ ያኒ ዮግሻው አነ ሲቶ ጎሲ ጦሶነ ደራሳ ጦሶነ ደራሳ ጦሶነ ደራሳ ደራሳ ጋና አው ሀዳተና አዋንጋላቲ ሳይ ክፍላ ገሪያ ፔተና ምክንያት ወተዳ አጋ ጦሳ ጎልጎታ ወሳኬታ ለሰና መደረግ የጥሲያ ጦሳው ሃይቃ ይቻዝጓ የካይዳያሽ አፉታ ቁጨዳ ጦሳው የኪዶ ጋተና ጋደሪያ ረሚቻናው እሂዳገ ነደራሳ ጋና መቃ ኢትዮጵያ ነግሻው ጦሳይ ደረስ ጦሳ ፐሪኑ ደሪያይባ ሰቦሳን ከጦሳይ ደረስ ኮረትሪ ጦሳይ አንጀቶ ጦሳ ሲገላታይ ጊዶ አሜን አሜን ጎዳይ አጋማትራ ደሪያው
አሜን። እሺ ያንቺ ምንድነው? እኔ ማመስገን ፈልገው ልጄ ዛሬ ሳምንት አይተሃል፣ ውሃ ፈሳለ በሷ ላይ ጭንቅላቷ ትል በትል ሆኖ ነበር። ጭንቅላቷ ትል በትል ሆኖ ነበር። አይቼዋለሁ። ውሃ ስፈስ እግዚአብሔር ረዳኝ። አሁን ተሻለች። ምንም ነገር የለም አሁን። ትል በትል ነበር ጭንቅላት በሙሉ። የዛሬ ሳምንት እዚህ ስትመጣ ትል፣ ከዛ አሁን ምንም የለም፣ ትል የለም፣ የለም። ተሽሏታል አሁን ተሽሏታል። ሽታው ምን አያስጠጋን ነበር ሽታው። ከዚህ በፊት ከ3 ወር በፊት አንዷ ጸጉሯን ላጭ ስል እኔ አልጥም ምን ሆነ ስል አይ በዚህ ጸጉር የተነሳ እቺ ልጅ ትታመማለች አለች። ኧረ እኔ አልጥም እግዚአብሔር አለን ብዬ ለእግዚአብሔር ሰጥቼ ነበር። በዛን ሰዓት ምንም በሽታ አልነበረን። ከዛ ከ3 ወር ሳምንት አሁን ትል ወጣላት። ጸጉሯ በሰበሰ። ሰው ሁሉ ጋር መጠጋት አልቻልኩም። ልጆቹ ጋር መጫወት አልቻለችም። በሰው በር ላይ ሄዳ ልጆችን ያየች ቁጭ ትላለች። ሰው አያስገባትም። በጣም ተሰቃይታ ነበረች። እግዚአብሔር አሁን ደርሷት ያው ዛሬ ሳምንት ውሃ ፈስሳት ከሷ ለቀቃት። ተመልከቱ። ከሰው ጋር መቀመጥ የማትችል ጸጉሯ ይቆረጥ የተባለ ለመጫወት የምትናፍቅ የሚሸት ጸጉር ዛሬ ሳምንት ሳይ በጣም ደንግጫለሁ። እኔም ስጸልይ ዛ ውሃ ተቀመጥ። አሁን ያው ጸጉሯ በጣም አሪፍ ነው እና ኢየሱስ ይሰራል። አንዴ ለጌታ ለኢየሱስ ደስ ብሎሻል? ደስ አለሽ? አዎ ደስ ብሎኛል። ደርሶልሻል ጌታ። ገና ታሪክሽን ሁሉ ይቀይራል። ጌታ የተባረከ ይሁን። ለጌታ ከፍ ያለ ልታጭብጨባ